በልጅነትሽ በዳይፐር ያላደገ ጠቆርቆር ያለቂ እሱ ሌላ ህይወት አለ የለውም ሌላ ህይወት አለ የለውም አንድ ነገር ስሚኝ ሰማይ ሌላ ህይወት አለ የለውም እሱ ቆይ ልጠብሽ ነው እንዴ አንቺ ስለሱ ምን ነገር አንድ ነገር ልንገርሽ ቆይ ማሂ አንድ ነገር ልንገርሽ አንቺ የምሬ ነው ማለት የቁም ነገር ነው የዘፈን ታለንት አለኝ ብለሽ ታስቢያለሽ ያው እግዚአብሔር የሚያውቀው እዚህ ጋር ያለሽው በፓንትሽ ዘፈን የሰራሽው ሰርቫይቭ ለማድረግ ብቻ ነው ብር ለማግኘት እርግጠኛ ነኝ ዘፈኑን አሁን ዛሬ መጥቼ 100,000 ብር ወይ 300,000 ብር ሰጥሻለሁ ዘፈኑን ዲሌት አድርጊ ብለሽ አደልቺው እኔ እንጃ አላቅ በቦታው ላይ ሰው ነው ወስናለሁ እግዚአብሔር ሰው ተራ ወርደሽ ሰው እየሰደበሽ ሁሉ ሰው ያሾፈብሽ ምን አገባሽ በባዶ ቂጥሽ የሰራሽው ታለንት ወይ ደግሞ አርትን ብለሽ ሳይሆን ገንዘብ ለማግኘት ነው ሜክ ማኒ አንደኛ ከዛ ገንዘቤ ከዛ ሁለተኛ ነገር ደግሞ አንድ ነገር ሲደጋገም የሆነ ታለንት የመሆን እድል አለ ዋናው ፍላጎት ነው ሲደጋግሙ ይመጣል ዱቂት የሚያንከራተትሽ ገንዘብ ነው እና እንዴት ነው እንደ ቀልድ 700,000 ብር ገንዘብ እንደ አንዱ አጭበረበረችው ሲባል እንደ ቀልድ እሱ ምን ሰር ምንም ይስራ ምንም ይስራ ወዶ ፈቅዶ አለቀ እንዴ የኔና ተኔ አንድ ነገር ልንገራችሁ ትዳር አልመሰረተም ምንም የተዋዋልኩት ነገር የለም ስላመንኳት ስለወደድኳት ብቻ ይሄን ያለ ሪስክ አልወስድምሽ እኔ በቃ እኔ እንደዛ ነው ማስበው ቆይ ወደ ኮመን ሴንስ እንምጣ ዲያስፖራ ላይ ነው የምትበረቱት አያገኝም እሱም ዲያስፖራም ደግሞ ማለት ነው ሙሉ ሲመጣ ማለት ነው አግባታለሁ ምናምን እያለ የስንቱን ህይወት አበላሽቷል ጨገርሽና ተነስንሽብኝ አንዴ ስምኝ ነው ሁልሽም ነው የምልሽ ዲያስፖራ ላይ ገንዘብ የምታስልኩት ዲያስፖራ ላይ ወዶና ፈቅዶ ነው የምትሉት መጥቶ ምንም ስለማያረጋችሁ ነው የሰፈር ድሩዬ ላይ 10 ብር ወይ ደግሞ 100 ብር አጭበርብረሽ ትወስጃለሽ የሰፈርሽ ድሩዬ ላይ የሰፈር ሱስ ምን አረጋለሁ ነው ሲጀመር ስሚ የሰፈርሽ ሲጋራ የሚጠጥ ወይ ደግሞ ዱርዬ ወይ ደግሞ ይሄ አንዱ ምናምን ስፖርት የሚሰሩ እዚህ ታቱ እዚህ ጋር ሰንበር ምናምን ታዩ የሰፈር ከኔ ትወስጃለሽ ገንዘብ ዱርዬውን ታዩ ከኔ ትወስጃለሽ ለወድበት ቦታ እኮ ፈልገህ የምትሰጠው ቦታ እኮ አለ ሞን ለኔ ባታረገው ለሆነ ሴት እኮ ልታረግ እናለሽ ወይ እኔ ባላጭበረብርህ እኮ ደግሞ ብራህለች ሞን እንዴት ነው ነገሩ እኔ ከስንት ነው ያቆምሽው ትምህርት እየነገርኩህ እኮ ነው ምንድነው ያንተ ብቻ ነው እንዴ አሮንም ስማኝ ካላየሁኝ አላምንም በቃ አንዴ ስሚኝ እኔን እያየሽኝ ነው እኔና አንቺ ፍቅር ጀመርን እሺ ብር ክሊፕ መስሪያም ሊሆን ይችላል ለተለያየ ነገር ብለሽ ብልክልሽና ወደ 5 ብር ወስደሽ ማለት ነው አይ ወዶና ፈቅዶ የሆነ ከጀርባ ሆነሽ አሁን አረኩት ሼኪት የደረቀ አራ ሳይነስ ያዘ በቪዲዮ አይተ ሳይነስ ያዘ ምነግራችሁ እግዚአብሔር ነው የምላችሁ ኢትዮጵያ ውስጥ የሚመጣው ሴቶቹ እንኳን ኩርንስ ብለዋል ለኮስሞቲክስ ብለው 50,000 60,000 ሲሏችሁ 100 ብር ጸጉራቸውን ይተኮሳሉ ያሰጧትን ጸጉር ከውጭ አስገብተው ያረጋታል ፓንቷን ከዛ ውጭ ምንም አያረጉም አትሻወዱ ፌክ ነው የምርን ነው የምላችሁ
ስቡት አይደለም። ቅድም እንደተናገርኩት